እንዴት ናችሁ? ዛሬ ደግሞ በዚህኛው ሴሽናችን ላይ ይሄንን ኤክስፕሬሽን እንሰራለን። ጥያቄውም እንደሚለው 2 ፕላስ ሎጋሪዝም ኦፍ ኤክስ ያው ቤዙ አልተሰጠም። ስለዚህ ቤዙ ካልተሰጠ ከዚህ በፊት እንደሰራ ነው። ቤዙ ካልተሰጠ ቤዙ ምንድነው? ኮመን ሎጋሪዝም ነው፣ 10 ነው ማለት ነው። ስለዚህ 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲካፈል 3 ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል 5 ነው የተሰጠው። ስለዚህ ይሄን ጥያቄ በምንሰራበት ሰዓት ጥያቄው ምንድነው? መጀመሪያ ሎጋሪዝሚክ ኢኩዌሽን ነው። የትኛውም የሎጋሪዝም ኤክስፕሬሽን በእኩልና ምልክት ከተሰጠ ምን ተብሎ ይጠራል? ሎጋሪዝሚክ ኢኩዌሽን ተብሎ ይጠራል ማለት ነው። ስለዚህ በዚህ ሎጋሪዝሚክ ኢኩዌሽን ውስጥ ኤክስ የተባለ ቫሪያብል አለ። ለኤክስ ቫሪያብል ነው ሶሉሽን የምንፈልገው ማለት ነው። ሶ መጀመሪያ ምንድነው የምናደርገው? ሎጋሪዝሚክ ኢኩዌሽንን ስንሰራ አራት መሰረታዊ ስቴፖች እንደምንከተል ከዚህ በፊት በነበሩን ክላሶች ላይ በደንብ አይተናል። መጀመሪያ ዶሜን ስቴት እናደርጋለን። ሁለተኛ የሎጋሪዝሙን ተርም ወደ አንድ ሳይድ ኦፍ ኢኩዌሽን እንሰበስባለን። ሶስተኛ ሎጋሪዝሙን ወደ ኤክስፖኔንሻል እንቀይራለን። አራተኛ we will solve for the variable x ማለት ለቫሪያብል x ሶልቭ እናደርጋለን ማለት ነው። ስለዚህ ምን እንደምናደርገው እንደተለመደው ዩኒቨርሳችንን ስቴት ስናደርግ እዚህ ውስጥ ያለን ኤክስፖነንት ማን ነው? ሊኒየር ኢኩዌሽን የሆነው x ብቻ ነው። ስለዚህ ምንድነው የሚሆነው ማለት ነው? x ግሬተር ዛን 0 ነው የሚሆነው ማለት ነው። ስለዚህ x ግሬተር ዛን 0 ማለት የx ዋጋ ጠቅላላ ከስንት ይበልጣል? ከ0 ይበልጣል። ያ ማለት ከ0 እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ስለዚህ ዶሜናችን ሊሆን የሚችለው ይሄ ብቻ ነው። ሌላ በውስጡ የተሰጠን ሌላ ፈንክሽን የለም። እዚህ ጋር ሜክስ ነው፣ እዚህ ጋር ሜክስ ነው። ስለዚህ ዶሜናችን x ግሬተር ዛን 0 ወይም ደግሞ ከ0 እስከ ፖዚቲቭ ኢንፊኒቲ ነው። ሶ ዶሜናችንን ካስቀመጥን በኋላ ጥያቄውን ሶልቭ ወደ ማድረግ ስቴፕ ውስጥ እንገባለን ማለት ነው። ሶ ምን እንደምናደርገው 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲካፈል 3 ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ቤዝ 10 ብዬ ጻፍኩት እኔ ነኝ። ጥያቄው መጀመሪያ ቤዝ 10 ብሎ አልሰጠንም። ስለዚህ የትኛውም ኤግዛም ላይ ሊሆን ይችላል ወይም ደግሞ ክላስ ውስጥ የምትሰሩት ሆምወርክ ላይ ወይም ደግሞ የተለያዩ መጽሐፎች ላይ ሎጋሪዝም ስታገላብጡ ወይም የሎጋሪዝም ጥያቄ ስትሰሩ ቤዙ ስፔሲፊካሊ ካልተገለጸ ወይም ደግሞ ዝም ተብሎ ከተተወ ቤዙ ምንድነው? 10 ነው ማለት ነው። ኮመን ሎጋሪዝም ነው ማለት ነው። ስለዚህ እዚህ ጋር ቤዙ ኦልሬዲ 10 እንደሆነ አውቃለሁ። በውስጥ ታዋቂነት ቤዙ 10 እንደሆነ እናውቃለን። ስለዚህ ምን እናደርጋለን? 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲካፈል 3 ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል 5 ይሆናል ማለት ነው። ሶ ምን እንደምናደርገው 5 በውስጥ ታዋቂነት እንዳለው ሰው ክሪስክሮስ እናደርጋለን። ያ ማለት ይሄንን ከዚህ ጋር እናበዛለን፣ ይሄንን ደግሞ ከማን ጋር እናበዛለን? ከዚህ ጋር እናበዛለን። ስለዚህ 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 በአንድ ሲባዛ ይሄ ራሱ ይመጣል። 2 ፕላስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ይመጣል። ሶ 3 ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 በ5 ሲባዛ 5 ይሄንንም ስለሚያበዛ ቅንፍን ከፍትና ምን እናደርጋለን? 5 ሲባዛ በቅንፍ ውስጥ ማን አለ? 3 ማይነስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 አለ ማለት ነው። ስለዚህ እቺ 5 ሶስትንም ታበዛለች፣ 5 ይሄንንም ታበዛለች። ለምን? በመካከላቸው መቀነስ ስላለ ማለት ነው። ስለዚህ 5 ሲባዛ በ3 ስንት ይመጣል? 15 ይመጣል። 5 ሲባዛ በሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ስንት ይመጣል? 5 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ይመጣል ማለት ነው። ከዚህ በኋላ ምንድነው የምናደርገው? ሎጉን ከሎጉ ጋር እንሰበስባለን፣ ቁጥሩን ከቁጥሩ ጋር እንሰበስባለን። ያ ማለት ኮሌክት ላይክ ተርምስ ማለት ነው። ሎጋሪዝም ከሎጋሪዝም ጋር ይሰበሰባል፣ ቁጥር ከቁጥር ጋር ይሰበሰባል ማለት ነው። ስለዚህ ምን እናደርጋለን? ይሄኛው ኔጌቲቭ 5 ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ወደዛ ስናሻግረው ፖዚቲቭ ይሆናል። ስለዚህ እዚህ ጋር ማን አለ? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 ሲደመር 5 ታይምስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል። እዚህ ጋር 15 አለ። ይሄንን ቁጥር ሁለትን ደግሞ ወደዚህ ስናሻግረው ስንት ይመጣል? ፖዚቲቭ 2 ነበር ኔጌቲቭ 2 ይሆናል። ስለዚህ 15 ሲቀነስ 2 ስንት ይመጣል? 13 ይሆናል ማለት ነው። ደን አሁን ምን እንደምናደርገው እቺ 5 አዝ ኤክስፖነንት እዚህ ጋር መምጣት ትችላለች። የማን ኤክስፖነንት መሆን ትችላለች? የኤክስ ኤክስፖነንት መሆን ትችላለች። በየትኛው ህግ? በዚህኛው ህግ መሰረት ከዚህ በፊት የሎጋሪዝም ህጎችን ዲስከስ እናደርግ ሎጋሪዝም ኦፍ a the power of r to the base c ካለን ሎጋሪዝም ኦፍ a the power of r to the base c ካለን አንድ ሎጋሪዝም ኦፍ a the power of r to the base c ከተሰጠን ምን እናደርጋለን? የኤክስፖነንቱ ኤክስፖነንት ከሆነች እቺ ኤክስፖነንት አዝ ኤ ኮኤፊሺየንት እዚህ ጋር ፊት ለፊት ወጣ ምን ትላለች? መባዛት ትችላለች። ያ ማለት r ሲባዛ ሎጋሪዝም ኦፍ a to the base c ይሆናል ማለት ነው። to the base c ይሆናል ማለት ነው። ስለዚህ በዚህ ህግ መሰረት ይሄንን ወደዚህ ከመለስኩት ይሄንን መልሼ ወደዚህ መቀየር ይችላል። ያ ማለት ያወረድኳትን r የተባለችዋን ኤክስፖነንት ወደ ኮኤፊሺየንትነት እንዳወረድኳት
ከዚህ ከኮፊሸንትነትም ደግሞ መልሼ ወደ ኤክስፖነንትነት ልወስዳት እችላለሁ ማለት ነው። ይሄ ወደዚህ ይቀየራል፣ ይሄ ወደዚህ ይቀየራል ማለት ነው። ልክ እንደዛ ሁሉ ምን እናደርጋለን? እቺ 5 አሁን በዚህ ኤክስፕሬሽን ነው የተገለጸችው እንደ አር ቁጠሯ። ስለዚህ 5ን ኤክስፖነንት ማድረግ እችላለሁ መልሼ። ስለዚህ ወደዚህ አምጥቼ ኤክስፖነንት ሳደርጋ ስንት ሆናለች? ሎጋሪዝም ኦፍ ኤክስ ዘ ፓወር ኦፍ 5 ቱ ዘ ቤዝ 10 ይሆናል ማለት ነው። እዚህ ጋር ማን አለ? ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 10 እኩል ይሆናል 13 አለን ማለት ነው። ሶ ይሄንን ደግሞ በምን እንቀላቅለዋለን? በፕሮዳክት ሩል ማለት ነው። በፕሮዳክት ሩል ስንቀላቅለው እንዴት ነው የሚሆነው? ለምሳሌ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ሲባዛ ሎጋሪዝም ኦፍ ኤ ታይምስ ሲ ቱ ዘ ቤዝ ቢ ቢሰጠን ይሄንን ስንበትነው ምንድን ነው የምናደርገው? ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ሲደመር ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ቢ ነው የምናደርገው። ያ ማለት ኤ እና ቢ በፕሮዳክት መልክ ከተቀመጡ ኤ እና ቢ በፕሮዳክት ኤ እና ሲ በፕሮዳክት መልክ ከተቀመጡ ስንለያቸው በመደመር ምልክት መለየት እንችላለን። ስለዚህ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ ፕላስ ሎጋሪዝም ኦፍ ሲ ቱ ዘ ቤዝ ቢ ማድረግ እችላለሁ። ሶ ይሄንን ፎርም ወደዚህ መቀየር እችላለሁ፣ ይሄንን ወደዚህ መቀየር እችላለሁ እንደፈለግኩኝ ማለት ነው። ስለዚህ ምን አደርጋለሁ? አሁን ይሄ ኤክስፕሬሽን የተሰጠው በዚህኛው ፎርም ነው። ስለዚህ ይሄንን ወዴት መቀየር እችላለሁ? ወደዚህ ፎርም መቀየር እችላለሁ። ያ ማለት ሲምፕሊ ይሄንን ማብዛት እችላለሁ ማለት ነው። ስለዚህ ኤክስ ሲባዛ በማን ይሆናል ማለት ነው? በኤክስ ዘ ፓወር ኦፍ 5 ይሆናል። ስለዚህ እንቀላቅለዋለን። ቤዛቸው ተመሳሳይ ስለሆነ አንዱን ቤዝ እንወስድና ኤክስ ታይምስ ኤክስ ዘ ፓወር ኦፍ 5 ይሆናል። ስለዚህ ኤክስ ማለት ያው በውስጡ አዋቂነት አንድ አለው፣ ዲግሪው አንድ ነው። ስለዚህ በኤክስፖኔንሻል ህግ ደግሞ ምን አይነት ህግ አለ? ኤ ዘ ፓወር ኦፍ ኤን ሲባዛ ኤ ዘ ፓወር ኦፍ ኤን ምን ይሆናል ማለት ነው? ቤዛቸው ተመሳሳይ ከሆነ አንዱን ቤዝ እንወስድና ኤክስፖነንቶችን እንላለን እንደምራለን፣ ኤን ፕላስ ኤም እናደርጋለን። ስለዚህ ይሄ እዚህ ጋር ምንድነው? ቤዙ ተመሳሳይ ነው። ስለዚህ አንዱን ወስድና ምን አደርጋለሁ? አንድ ሲደመር 5 ስንት ይመጣል? 6 ይመጣል ማለት ነው። ስለዚህ ይሄ ፎርም ወደ ምን ተቀየረ ማለት ነው? ሎጋሪዝም ኦፍ ኤክስ ዘ ፓወር ኦፍ 6 ቱ ዘ ቤዝ 10 እኩል ይሆናል 13 ሆነ ማለት ነው። ስለዚህ አሁን የሎጋሪዝሙን ተርም ወደ አንድ ሳይድ ሰበሰብኩት ማለት ነው። ሎጋሪዝሙን ለብቻ አመጣሁት፣ ቁጥሩን ለብቻ አደረኩት። ስለዚህ ይሄ ፎርም ወደ ኤክስፖኔንሻል ለመቀየር አመቺ ነው ወይም የተመቻቸ ነው ማለት ነው። ስለዚህ ምን እናደርጋለን? ወደ ኤክስፖኔንሻል ስንቀይረው በየትኛው ህግ ነው የምንቀይረው? ወደ ኤክስፖኔንሻል ሲቀየር ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ቢ እኩል ይሆናል ሲ ከተሰጠን ወደ ኤክስፖኔንሻል ሲቀየር ምንድን ነው የሚሆነው? ቢ ዘ ፓወር ኦፍ ሲ እኩል ይሆናል ኤ ነው የሚሆነው። በቃ ህጉ እንደዚህ ነው የሚለን። ስለዚህ ምን እናደርጋለን? ይሄንን ወደ ኤክስፖኔንሻል ስቀይረው ቴን ዘ ፓወር ኦፍ 13 እኩል ይሆናል ምን ይሆናል? ኤክስ ዘ ፓወር ኦፍ 6 ይሆናል ማለት ነው። ስለዚህ ከዚህ ውስጥ የማንን ቫልዩ ነው የምፈልገው? የኤክስን ቫልዩ ነው የምፈልገው። ሶ የኤክስን ቫልዩ ሲፈልግ ምን ላድርግ? የኤክስን ቫልዩ ስንፈልግ ምን እንደምናደርገው ኤክስ ዘ ፓወር ኦፍ 6 እኩል ይሆናል ቴን ዘ ፓወር ኦፍ ስንት ነው? 13 ነው። ስለዚህ አሁን እቺን 6 ማጥፋት አለብኝ ኤክስን ብቻዋን ለማስቀረት። ስለዚህ 6ን ለማጥፋት ይሄንን በስንት አበዛዋለሁ? በ1 ኦቨር 6 አበዛዋለሁ። ዘ ፓወር 1 ኦቨር 6 ይሄንንም ዘ ፓወር ኦፍ 1 ኦቨር 6 አደርገዋለሁ ማለት ነው። ስለዚህ ኤክስ ዘ ፓወር ኦፍ 6ን ይሄንንም ዘ ፓወር ኦፍ 1 ኦቨር 6 አደርገዋለሁ። ይሄንንም ዘ ፓወር ኦፍ 1 ኦቨር 6 አደርገዋለሁ። ስለዚህ 6 በ6 ሲጣፋ እዚህ ጋር ማን ይቀረኛል? ኤክስ ይቀረኛል ማለት ነው። ስለዚህ እዚህ ጋር ማን መጣ? ቴን ዘ ፓወር ኦፍ 13 ዘ ፓወር ኦፍ 1 ኦቨር 6 ሆነ ማለት። ስለዚህ 1 ኦቨር 6 ማለት 6 ሩት ነው የሚባለው። ያ ማለት 6 ሩት ኦፍ ቴን ዘ ፓወር ኦፍ 13 ብለን መግለጽ እንችላለን ማለት ነው። ያ ማለት ልክ ጀስት ላይ ከዚህ በፊት 9ኛ ክፍል ላይ ምናምን ዲስከስ ስታደርጉ ለምሳሌ አንድ ኤክስፕሬሽን ለምሳሌ 10 ሆኖ 10 ቴን ዘ ፓወር ኦፍ 10 ዘ ፓወር ኦፍ 1 ኦቨር 3 ማለት ምን ማለት ነው? ኪዩብ ሩት ኦፍ 10 እንደማለት ነው አይደል? ለምሳሌ አንድ ቁጥር 6 ዘ ፓወር ኦፍ 1 ኦቨር 2 ማለት ምን ማለት ነው? ራዲካል 6 ማለት ነው። ራዲካል ማለት 1 ኦቨር 2 ነው የሚወክልልን። 1 ኦቨር 3 ደግሞ ኪዩብ ሩት ነው የሚወክልልን። ልክ እንደዛ ሁሉ ለምሳሌ አንድ ቁጥር 7 ተሰጥቷችሁ 1 ኦቨር 4 ቢሰጣችሁ ምንድነው? 4 ሩት ኦፍ 7 ማለት ነው። በቃ ልክ እንደዛ ሁሉ ቴን ዘ ፓወር ኦፍ 13 ዘ ፓወር ኦፍ 1 ኦቨር 6 ማለት 6 ሩት ኦፍ ቴን ዘ ፓወር ኦፍ 13 ማለት። ስለዚህ ፋይናል ሶሉሽን ሴታችን ይሄ መጣ ማለት ነው። አሁን ይሄ ቁጥር ዶሜናችን ውስጥ ይገኛል ወይ ነው ጥያቄው። ስለዚህ መጨረሻ ላይ የኤክስን ዋጋ ከመጣም በኋላ ይሄ የመጣው የኤክስ ዋጋ የጥያቄው ሶሉሽን ሴት መሆን የሚችለው ዶሜን ውስጥ ኤግዚስት ያደርጋል ወይስ አያደርግም የሚለውን ቼክ አድርገን ነው ማለት ነው። ስለዚህ 6 ሩት ኦፍ ቴን ዘ ፓወር ኦፍ 13 ማለት በጣም ትልቅ ቁጥር ነው። 10ን 13 ጊዜ ደጋግሞ ማብዛት ማለት ነው። ከዛ ምን እናደርጋለን? 6 ሩት ውስጥ እንደመክተት ማለት ነው። ስለዚህ ይሄ ቁጥር ከማን ይበልጣል? ከዜሮ ይበልጣል። ሲምፕሊ ከዜሮ የሚበልጥ ቁጥር ነው። ስለዚህ ምን እናደርጋለን ማለት ነው? ከዜሮ የሚበልጥ ከሆነ ደግሞ በዚህ መካከል ይገኛል ማለት ነው። በዜሮ እና በፖዚቲቭ ኢንፊኒቲ መካከል ይገኛል። ስለዚህ
our final solution set ምን ይሆናል ማለት ነው 6 root of 10 the power of 13 ይሆናል ማለት ነው። ስለዚህ ይሄን ጥያቄ ስንሰራ በዚህ ሜቶዶሎጂ እንሰራዋለን ማለት ነው። ሶ እያንዳንዱን ጥያቄ ከዚህ በፊት ያየናቸውን የሰራናቸውን በተለያዩ ሴሽኖች ላይ ያየናቸውን የሰራናቸውን ጥያቄዎች ካያችሁ እያንዳንዱ ጥያቄ የሚሰራበት የራሱ የሆነ ሜቶዶሎጂ እና ቴክኒክ አለው። ሶ ብዙ ጥያቄ መስራት ጥቅሙ ምንድነው? የተለያዩ ቴክኒኮችና የተለያዩ ሜቶዶሎጂን ዴቨሎፕ እናደርጋለን ማለት ነው። ብዙ ሜቶዶሎጂ እንማራለን፣ ብዙ ቴክኒኮች እንማራለን፣ ብዙ ጥያቄን በሰራን ቁጥር ማለት ነው። ስለዚህ በሚቀጥለው ሴሽን ላይ ደግሞ ከዚህ የተለየ ሌላ ለየት ያለ ሜቶዶሎጂ እና ቴክኒክ ሊኖረው የሚችል ሌሎች ጥያቄዎችን በሚቀጥለው ሴሽን ይዘን እንመጣለን። ለአሁን እናመሰግናለን። ሰላም ቤተሰብ እንዴት ናችሁ? በዛሬ ሴሽናችን ላይ ደግሞ ይህንን የሎጋሪዝም ጥያቄ እንመለከታለን። እስካሁን በነበረን ክላስ ላይ ወይም ሴሽኖች ላይ የተለያዩ አይነት የሎጋሪዝም ጥያቄዎችን ሰርተናል። ሁሉም አንድ አይነት አይደሉም፣ ሜቶዶሎጂያቸው ይለያያል። አንዳንዱ ኤክስፖኔንሻል ተሰጥቶ ሎጋሪዝምን ኢንቮልቭ ያደረገ ነው። አንዳንዱ ደግሞ ሎጋሪዝም ተሰጥቶ ኤክስፖኔንሻል ኢንቮልቭ ያደረገ ነው። ቢሆንም ግን ጥያቄዎቹ በራሳቸው የየራሳቸው የሆነ ባህሪያትና የሚሰሩበት ሜቶዶሎጂ እና ቴክኒክ አላቸው። ስለዚህ በዚህ ጥያቄ ውስጥ ደግሞ ሌላ አይነት ቴክኒኮችን ደግሞ እንማራለን ማለት ነው። ማትማቲክስ ኢትስ ኦል አባውት ኤክሰርሳይዚንግ ነው። ብዙ ጥያቄዎችን በሰራን ቁጥር ብዙ ሜቶዶችን እና ብዙ ቴክኒኮችን ነው እየተማርን የምንመጣው። ስለዚህ በዚህ ጥያቄ ውስጥ ደግሞ ሌሎች ቴክኒኮችን እንማራለን ማለት ነው። ኦኬ ጥያቄው እንደሚለው ሎጋሪዝም ኦፍ 3x ስኩዌር ፕላስ 1 ያው ቤዙ አልተሰጠም። ስለዚህ ከዚህ በፊት ዲስከስ እንዳደረግነው ሎጋሪዝም ላይ ቤዙ ካልተሰጠ ቤዙ ምንድነው ማለት ነው? ቤዙ 10 ነው ማለት ነው፣ ወይም ደግሞ ኮመን ሎጋሪዝም ነው ማለት ነው። ስለዚህ ሎጋሪዝም ኦፍ 3x ስኩዌር ፕላስ 1 ቱ ዘ ቤዝ 10 ነው ማይነስ ሎጋሪዝም ኦፍ 3 ፕላስ x ቱ ዘ ቤዝ 10 ነው እኩል ይሆናል ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ነው ማለት ነው። ስለዚህ ሁሉም ቤዛቸው እዚህ ጋር ባይገለጽም በውስጥ ታዋቂነት ቤዛቸው ስንት ነው ማለት ነው? 10 ነው ማለት ነው። ሶ ወደ ሶሉሽኑ ስንመጣ ይሄው ሊትራሊ እንደምታዩት ሎጋሪዝሚክ ኢኩዌሽን ነው። ሎጋሪዝሚክ ኢኩዌሽን ነው። ያው አንድ ነገር ኢኩዌሽን የሚባለው በእኩል ይሆናል ምልክት ሲሰጥ ነው። ስለዚህ ሎጋሪዝሙ በእኩል ይሆናል ምልክት እስከተቀመጠ ድረስ ሎጋሪዝሚክ ኢኩዌሽን ተብሎ ነው የሚጠራው። ሶ ሎጋሪዝሚክ ኢኩዌሽንን በምንሰራበት ሰዓት አራት መሰረታዊ ስቴፖችን እንደምንከተል ከዚህ በፊት በነበሩን ክላሶች ላይ አይተናል። የመጀመሪያው we state the domain or universe of the logarithm exponent የሎጋሪዝሙን ኤክስፖነንት ዶሜን ወይም ዩኒቨርሱን ስቴት እናደርጋለን። መስሪያ ክልሉን እናስቀምጥለታለን። ከዛ በኋላ እንደምናደርገው ኮሌክት ዘ ሎጋሪዝሚክ ተርም ቱ ዋን ሳይድ ኦፍ ዘ ኢኩዌሽን አለ። የሎጋሪዝም ተርሙን ወደ አንድ ሳይድ ኦፍ ኢኩዌሽን እናመጣዋለን። ከዛ ሶስተኛው ስቴፕ ምንድነው? we will convert the logarithm into exponential form። ስለዚህ ሎጋሪዝሙን ወደ ኤክስፖኔንሻል ፎርም ኮንቨርት እናደርገዋለን። የመጨረሻው ስቴፕ ምንድነው? solve for the variable x ነው ማለት ነው። ስለዚህ እነኚህን ስቴፖች ተከትለን ይሄን ጥያቄ ሶልቭ እናደርጋለን ማለት ነው። ሶ መጀመሪያ ላይ ዩኒቨርሱን ወይም ዶሜኑን ስቴት ስናደርግ ምንድነው የምናደርገው? የሎጋሪዝሙን ኤክስፖነንት ነው የምንመለከተው። ሎጋሪዝሙ እዚህ ጋር ኤክስፖነንቱ ስንት ነው? ኳድራቲክ ኢኩዌሽን ነው 3x ስኩዌር ፕላስ 1 ነው። እዚህ ጋር ኤክስፖነንቱ ምንድነው? ሊኒየር ኢኩዌሽን ነው 3 ፕላስ x ነው። እዚህ ጋር ኤክስፖነንቱ ምንድነው? ሊኒየር ኢኩዌሽን ነው 3x ማይነስ 2 ነው። ያው ኳድራቲክ ኢኩዌሽን ማለት ዲግሪው ትልቁ ዲግሪ 2 የሆነ ማለት ነው። ሊኒየር ኢኩዌሽን ደግሞ ማክሲመም ዲግሪው 1 የሆነ ማለት ነው። ሶ እዚህ ጋር ይሄ ኳድራቲክ ይሄ ሊኒየር ነው። ስለዚህ የነዚህ ኤክስፖነንቶች ምን እንሰራለን ማለት ነው? ዶሜን እንሰራለን ማለት ነው። ሶ ምን እናደርጋለን? ያው በሎጋሪዝሚክ ኤክስፕሬሽን መሰረት ሎጋሪዝም ኦፍ a to the base b እኩል ይሆናል c ከተባለ የሎጋሪዝም ዴፊኒሽን ምንድነው የሚለው? የሎጋሪዝሙ ኤክስፖነንት a it must be greater than 0 ማለት ነው። ሌላኛው ደግሞ የሎጋሪዝሙ ቤዝ b አንደኛ ከዜሮ መብለጥ አለበት፣ ሁለተኛ which is different from 1 ብለናል ማለት ነው። ሶ ይሄንን ክራይቴሪያ የሚያሟላ ከሆነ ሎጋሪዝምን ዴፊኒሽን አሟልቷል ማለት ነው። ሶ ሎጋሪዝም ብለን በዚህ መልኩ ዲፋይን እናደርጋለን። ሶ ምን እናደርጋለን? 3x ስኩዌር ፕላስ 1 ግሬተር ዛን 0 አንደኛ፣ ሁለተኛ ደግሞ 3 ፕላስ x ግሬተር ዛን 0 ሁለተኛ፣ ሶስተኛ ደግሞ ማናለ 3x ማይነስ 2 ግሬተር ዛን 0። ሶ የሶስቱንም ቫልዩ ነው የሶስቱንም ዶሜን ነው የምንሰራው ማለት ነው። ከዛ በኋላ ኢንተርሴክሽናቸውን የጋራቸውን እንፈልጋለን። ሶ
ይሄኛው ስታዩት 3x² + 1 ግሬተር ዛን 0 ማለት እዚህ ቁጥር ውስጥ ኔጌቲቭም ይግባ ፖዚቲቭም ይግባ የትኛውን ቁጥር ቢገባ ይሄንን ቁጥር ፉልፊል ማድረግ ይችላል ማለት ወይም ደግሞ ይሄንን ፋንክሽን ፉልፊል ማድረግ ይችላል። ለምሳሌ ኔጌቲቭ 1 ብከቱ ኔጌቲቭ 1 ስኩዌር ፖዚቲቭ 1 ነው። ስለዚህ 3 ሲባዛ በ1 ስንት ይመጣል? 3 ሲባዛ በ1 3 ይመጣል። 3 ሲደመራል ስንት ነው? 4 ነው። 4 ደግሞ ከምን ይበልጣል? ከዜሮ ይበልጣል። እስቲ ለምሳሌ ኔጌቲቭ 2 እናስገባ። ኔጌቲቭ 2 ቢገባ እዚህ ጋር ኔጌቲቭ 2 ስኩዌር ስንት ይመጣል? ኔጌቲቭ 2 ስኩዌር 4 ነው የሚመጣው። 4 ሲባዛ በ3 12 ነው። 12 ሲደመራል 13 13 ደግሞ ከማን ይበልጣል? ከዜሮ ይበልጣል። ስለዚህ ዶሜን ማለት ከዚህ በፊት ዲስከስ ስናደርግ ዶሜን ማለት ባጭሩ ዶሜን እና ሬንጅ ምን እንደሆነ ማወቅ ከፈለጋችሁ ዶሜን ማለት ኢንፑት ማለት ነው። ሬንጅ ደግሞ አውትፑት ነው። ዶሜን ማለት ፈንክሽን ውስጥ በኤክስ ቦታ ልንተካው የምንችለው ፖሲብል ቁጥር ነው። ዶሜን ማለት በኤክስ ቦታ ልንተካው ወይም ልናስገባው የምንችለው ፖሲብል ቁጥር ዶሜን ሲባል፣ ሬንጅ ደግሞ ያንን ዶሜን ካስገባን በኋላ ወይም ደግሞ በኤክስ ቦታ ላይ ሰብስቲት ያደረግነው ቁጥር ፋይናሊ የሚያመጣ ውጤት ምን ተብሎ ይጠራል? ሬንጅ ተብሎ ይጠራል። ስለዚህ ዶሜን ባይ ሲምፕል ዴፊኒሽን ኢንፑት ነው። ሬንጅ ደግሞ ባይ ሲምፕል ዴፊኒሽን አውትፑት ነው። ስለዚህ አሁን እዚህ ቁጥር ውስጥ ማን መግባት ይችላል? ኔጌቲቭን መግባት ይችላል፣ ፖዚቲቭን መግባት ይችላል፣ የትኛውም ቁጥር መግባት ይችላል። ሶ የዚህ ፋንክሽን ዶሜን ምን ይሆናል ማለት ነው? ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ኦኬ ወደዚህ በምንመጣበት ሰዓት 3 + x > 0 የዚህን ዶሜን ስንፈልግ ምን እንደምናደርገው የዚህን ዶሜን ስንፈልግ ቀጥታ 3 ነው የምናሻግረው። 3 ስናሻግረው ፖዚቲቭ 3 ነበር፣ ወደዚህ ሲሻገር ስንት ይሆናል? ኔጌቲቭ 3 ይሆናል። ስለዚህ ምን ይሆናል ማለት ነው? x > -3 ይሆናል ማለት ነው። x > -3 ማለት የኤክስ ዋጋ ከኔጌቲቭ 3 ይበልጣል ነው እያለን ያለው። ያ ማለት ከኔጌቲቭ 3 ጀምሮ ኔጌቲቭ 3 አይጨምርም፣ ምክንያቱም ይሄ ይበልጣል ብቻ ነው። ኦር ኢኳል ቱ ቢሆን ኖሮ ክሎዝድ ኢንተርቫል እናደርገዋለን። ነገር ግን ይሄ ይበልጣል ብቻ የግሬተር ዛን ምልክት ብቻ ስለሆነ ኔጌቲቭ 3 አይጨምርም። ከኔጌቲቭ 3 ጀምሮ እስከ ፖዚቲቭ ኢንፊኒቲ የኤክስ ቫልዩ መሆን ይችላል እያለ ነው። ኦኬ ሶስተኛው ጋር ስንመጣ 3x - 2 > 0 ነው። 3x - 2 > 0 ማለት ይሄንን ሶልቭ ስናደርግ ምን እንደምናደርገው 3x ከዛ 2 ስናሻግራት ፖዚቲቭ 2 ትሆናለች። x ለማግኘት ኦቨር 3 ያደርጋሉ። 3 በ3 ሲጣፋ x ስንት ይሆናል? 2/3። ስለዚህ የኤክስ ዋጋ ከስንት መብለጥ አለበት? ከ2/3 መብለጥ አለበት። 2/3 ማለት በ0 እና በ1 መካከል የሚገኝ ቁጥር ነው። 0 ፖይንት ሳምቲንግ ነው። ስለዚህ የኤክስ ዋጋ ከስንት መብለጥ አለበት? ከ2/3 መብለጥ አለበት። ያ ማለት ከ2/3 እስከ ፖዚቲቭ ኢንፊኒቲ ነው ማለት ነው። ስለዚህ ምን እንደምናደርገው የዚህን የሶስቱን ኢንተርሴክሽን እንፈልጋለን። ሶ ኢንተርሴክሽን በምንፈልግበት ሰዓት ሲምፕሊ ቀለል አድርገን ለመስራት ያክል ምን እናስቀምጣለን? የቁጥር መስመር እናስቀምጣለን። ከዛ 0 እዚህ ጋር መሃል ላይ ያለች፣ ከ0 በስተግራ ኔጌቲቭ አለ፣ ከ0 በስተቀኝ ፖዚቲቭ አለ እንደምናውቀው ማለት ነው። ስለዚህ አሁን እኛ የምንፈልጋቸውን ተርሞች ኔጌቲቭ 3 እዚህ ጋር እናስቀምጠዋለን። ሌላ ማን አለ? 3 ሁለተኛ አለ። 3 ሁለተኛ ማለት በ0 እና በ1 መካከል የሚገኘው እዚህ ጋር እናስቀምጣለን። ሶ x -3 ማለት ከኔጌቲቭ 3 ጀምሮ እስከ ወደዚህ ያለ ቫልዩ ጠቅላላ የኤክስ ቫልዩ መሆን ይችላል እያለ ነው። x (2/3) ማለት ከ2/3 ጀምሮ ያለ ጠቅላላ ወደዚህ የኤክስ ቫልዩ መሆን ይችላል እያለ ነው። ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ማለት ይሄ ማለቂያ የሌለው ማለት ነው። በቃ ማለቂያ የሌለው ወደዚህም ፖዚቲቭ ኢንፊኒቲ ወደዛም ኔጌቲቭ ኢንፊኒቲ ማለት ነው። ስለዚህ የዚህና የዚህ የጋራ ሊሆን የሚችለው ማን ነው ማለት ነው? ይሄኛው ነው። ምክንያቱም ይሄኛው በዚህ ውስጥ ይጠቃለላል፣ ይሄኛው በዚህ ውስጥ ይጠቃለላል ማለት ነው። ግልጽ ነው አይደል? ስለዚህ የሁሉም የጋራ ሊሆን የሚችለው ማለት ነው ኢንተርሴክሽን ይሄ ነው የሚሆነው ማለት። ምክንያቱም ይሄ እዚህ ውስጥ ይገኛል፣ ይሄ ደግሞ እዚህ ውስጥ ይገኛል። አት ዘ ሴም ታይም ይሄ እዚህ ውስጥ ሲገኝ ይሄ ደግሞ እዚህ ውስጥ ይገኛል ማለት ነው። ስለዚህ የሁሉም የጋራ ሊሆን የሚችለው ማለት ነው ከኦፕን ኢንተርቫል ከ2/3 እስከ ፖዚቲቭ ኢንፊኒቲ አወር ዩኒቨርስ ወይም ዶሜን ነው ማለት ነው። ስለዚህ የመጀመሪያውን ስቴፕ አጠናቀቅም ማለት ነው። ዶሜኑን ስቴት አድርገናል። ከዚህ በኋላ ጥያቄውን ሶልቭ ወደ ማድረግ ሂደት ውስጥ እንገባለን። ሶ ይሄን ጥያቄ ሶልቭ ስናደርግ እንግዲህ ቤዛቸው ምንድነው ብለናል? 10 ነው ተብለናል። ስለዚህ ጥያቄ ላይ ቤዙ ስቴት ካልተደረገ ስፔሲፊካሊ ቤዙ ካልተገለጸ ቤዙ ኮመን ሎጋሪዝም ወይም ቤዝ 10 ሎጋሪዝም ነው ማለት ነው። ስለዚህ ምን እናደርጋለን? ሁለቱን አንድ ላይ መርጅ ስናደርግ በየትኛው ግን እንቀላቅለዋለን? በዚህኛው ሎጋሪዝም ኦፍ ኤ ሲካፈል ለቢ ቱ ዘ ቤዝ ሲ ይሄኛውን በምን ለየዋለን? በመቀነስ ነው የምንለየው። ይሄ ኮሸንት ሎ ነው። ስለዚህ ሎጋሪዝም ኦፍ ኤ ቱ ዘ ቤዝ ሲ ሲቀነስ ሎጋሪዝም ኦፍ ቢ ቱ ዘ ቤዝ ሲ ይሆናል ማለት። ስለዚህ በዚህ መንገድ
ወደዚህ የተበተነውን ወደዚህ መሰብሰብ እንችላለን። እንደዚህ የተሰጠን ወደዚህ መበተን እንችላለን ማለት ነው። ስለዚህ አሁን ይሄኛው የተሰጠው በዚህ ፎርም ነው። ስለዚህ ወዴት እንሰበስበዋለን? ወደዚህ እንሰበስበዋለን። ወደዚህ ስንሰበስበው ምን እንደምናደርገው ሲምፕሊ ቤዛቸው ተመሳሳይ ስለሆነ አንዱን ቤዝ እንወስድና ይሄንን ለዚህ ማካፈል ማለት ነው። ቀላል። ስለዚህ ምን እናደርጋለን? 3x ስኩዌር ፕላስ 1 ሲካፈል ለ3 ፕላስ x ቱ ዘ ቤዝ 10 እኩል ይሆናል። እዚህ ጋር ማን አለ? ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ማለት ነው። ሶ ከዚህ በኋላ ምን እንደምናደርገው ይሄኛውንም ሳይድ ሲካፈል ለዚህ ይሄኛውንም ሳይድ ሲካፈል ለዚህ እናደርጋለን። ያ ማለት ኦቨር ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ኦቨር ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 እናደርጋለን ማለት ነው። ስለዚህ ይሄንን ለዚህ እናካፍላለን፣ አዚህን ታይም ለዚህ እናካፍላለን። ሶ ይሄ በዚህ ሲጣፋ አንድ አይነት ስለሆኑ ስንት ይቀራል? አንድ ነው የሚቀረው ተመሳሳይ ስለሆነ ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ሲካፈል ለሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ሲቃለል አንድ ነው የሚመጣው። ሶ ቀጥታ ይሄ ለዚህ ይካፈላል ማለት ነው። ሶ እዚህ ጋር ማን አለ? ሎጋሪዝም ኦፍ 3x ስኩዌር ፕላስ 1 ሲካፈል 3 ፕላስ x ቱ ዘ ቤዝ 10 ሲካፈል ሎጋሪዝም ኦፍ 3x ማይነስ 2 ቱ ዘ ቤዝ 10 ሆነ ማለት ነው። እዚህ ፎርሙላ ከመጣን በኋላ እዚህ ጋር ስንመጣ ምን እናደርጋለን? ዩዚንግ ቼንጅ ኦፍ ቤዝ እንጠቀማለን። ሶ ቼንጅ ኦፍ ቤዝን ዲስከስ ስናደርግ ምንድነው የተባባልነው? ሎጋሪዝም ኦፍ a ቱ ዘ ቤዝ c ከተሰጠን ቼንጅ ኦፍ ቤዝን ስንጠቀም ምንድነው የዚህ ሎጋሪዝም ቤዙን ቼንጅ ማድረግ ማለት ነው። ስለዚህ ምንድነው የምናደርገው? አዲስ ቤዝ ነው የምንሰጣቸው ለa እና ለc ማለት። ስለዚህ ሎጋሪዝም ኦፍ a ቱ ዘ ቤዝ b ሲካፈል ሎጋሪዝም ኦፍ c ቱ ዘ ቤዝ b አድርገን እናስቀምጣለን ማለት ነው። ስለዚህ ቼንጅ ኦፍ ቤዝ የተባለው ለሁለቱም አዲስ b የተባለ ቤዝ ስለቀየርንለት ነው። ስለዚህ ይሄንን በቼንጅ ኦፍ ቤዝ መሰረት ስንቀይረው ወደዚህ ነው የምንቀይረው ማለት ነው። ግልጽ ነው። እንደዚህ የተሰጠንን ደግሞ ወደዚህ መቀየር እንችላለን። እንደዚህ የተሰጠንን ወደዚህ መቀየር እንችላለን። ቫይስ ቨርሳ ማድረግ እንችላለን፣ መብታችን ነው። ስለዚህ በዚህ ፎርም ከተገለጸ ወደዚህ መሰብሰብ እንችላለን። በዚህ ፎርም ከተገለጸ ወደዚህ መበተን እንችላለን ማለት ነው። ሶ ይሄኛው ኤክስፕሬሽን በዚህ ፎርም ነው የተሰጠው። ስለዚህ ወደዚህ ልሰብስበው፣ ወደዚህ ልሰብስበው። ሶ ቤዛቸው ምንድነው? ተመሳሳይ አይደል? ይሄንን አሁን 10ን እንደምን ቁጠሩት? እንደ b ቁጠሩት። ስለዚህ ስትሰበስቡት ምን እንደሚሆነው ሎጋሪዝሙ a ቱ ዘ ቤዝ c ነው የሚሆነው። ስለዚህ 10 እናጠፋና ይሄንን ኤክስፖነንት እናደርገዋለን፣ ይሄኛውን ደግሞ ቤዝ እናደርገዋለን ማለት ነው። ስለዚህ ምን እናደርጋለን? ሎጋሪዝም ኦፍ x 3x ስኩዌር ፕላስ 1 ኦቨር 3 ፕላስ x ቱ ዘ ቤዝ 3x ማይነስ 2 እኩል ይሆናል 1 ሆነ ማለት ነው። ሶ እዚህ ኤክስፕሬሽን ላይ ከደረስን በኋላ ሶስተኛው ህግ ምንድነው? ወይም ደግሞ ሶስተኛው ስቴፕ ምንድነው የሚለው ኮንቨርት ዘ ኤክስፖነንት ኢንቱ ኮንቨርት ዘ ሎጋሪዝም ኢንቱ ኤክስፖኔንሻል ፎርም አይደል? ስለዚህ አሁን የሎጋሪዝሙን ተርም በአንድ በኩል ሰበሰብነው፣ ቁጥሩን በአንድ በኩል ለየነው። እዚህ ጋር ቁጥር ነው ያለው፣ እዚህ ጋር ሎጋሪዝም ነው ያለው። ሶ ይሄኛው ወደ ምን ለመቀየር ያመቻል ማለት ነው? ወደ ኤክስፖኔንሻል ፎርም ለመቀየር ያመቻል ማለት ነው። ስለዚህ ምን እናደርጋለን? ይሄንን ወደ ኤክስፖኔንሻል ፎርም ስንቀይረው እንዴት ነው የምናደርገው? ሎጋሪዝም ኦፍ a ቱ ዘ ቤዝ b እኩል ይሆናል c ከተሰጠ ምን እንደምናደርገው b ዘ ፓወር ኦፍ c እኩል ይሆናል a ማለት ነው ወደ ኤክስፖኔንሻል ፎርም ሲቀየር። ስለዚህ ምን እናደርጋለን? 3x ማይነስ 2 ዘ ፓወር ኦፍ ስንት 1 እኩል ይሆናል ከዚህ ጋር ማለት ነው። ሶ 3x ስኩዌር ፕላስ 1 ኦቨር 3 ፕላስ x ማለት ስለዚህ 3x ማይነስ 2 ዘ ፓወር ኦፍ 1 ማለት ራሱ 3x ማይነስ 2 ሶ በውስጡ አቂነት ስንት አለ? አንድ አለ። ይሄ ኤክስፕሬሽን እንደዚህ ነው የተቀመጠው። ሶ በክሪስ ክሮስ እናባዛለን። ይሄን ከዚህ ጋር እናባዛዋለን፣ ይሄን ከዚህ ጋር ክሪስ ክሮስ እናደርገዋለን ማለት ስለዚህ ይሄ ሲባዛ በዚህ ስንት ይመጣል? 3x ማይነስ 2 ሲባዛ በ3 ፕላስ x እኩል ይሆናል። ይሄ በዚህ ሲባዛ ራሱ ነው የሚመጣው፣ በአንድ ስለተባዛ ራሱ ነው የሚመጣው። ስለዚህ ስንት ይመጣል? 3x ስኩዌር ፕላስ 1 ይመጣል ማለት ነው። ከዚህ በኋላ ምን እንደምናደርገው ይሄንን በዚህ ስናበዛ ይሄ ይሄንን ያበዛል፣ ይሄ ይሄንን ያበዛል፣ ይሄ ይሄንን ያበዛል፣ ይሄ ይሄንን ያበዛል ማለት ነው። ዲስትሪቢዩሽን ፕሮፐርቲ ነው። ስለዚህ ምን እናደርጋለን? 3x ሲባዛ በ3 ስንት ይመጣል? 9x። እንቀጥላለን። 3x ሲባዛ በx ስንት ይመጣል? ፖዚቲቭ 3x ስኩዌር። ከዛ አሁን ይሄኛው ኔጌቲቭ 2 ሲባዛ በ3 ስንት ይመጣል? ኔጌቲቭ 6። ኔጌቲቭ 2 ሲባዛ በx ስንት ይመጣል? ኔጌቲቭ 2x ይመጣል ማለት ነው። ሶ ምን እናደርጋለን? መጀመሪያ ትልቁን ዲግሪ ፊት ለፊት እናመጣዋለን። ምን እናደርጋለን? 3x ስኩዌር ከዛ ከ9x ላይ 2x እንቀንስ ስንት ይቀራል? 7x ይቀራል። ፖዚቲቭ 7x ከዛ ሲቀነስ 6 እናደርጋለን ማለት ነው። ሶ ሲምፕሊ ምንድነው የምናደርገው? አሁን እዚህ ጋር ማን አለ? 3x ስኩዌር ፕላስ 1 እኩል ይሆናል 3x ስኩዌር ፕላስ 7x ማይነስ 6 መጣ ማለት ነው። ሶ ኮሌክት ላይ ተርም አንድ አይነት ተርሙን እንሰበስባለን። ያ ማለት x ስኩዌርን ከx ስኩዌር ጋር እንሰበስበዋለን። ከዛስ ባለ አንድ ዲግሪውን ከባለ አንድ ዲግሪ ቁጥሩን ከቁጥሩ ጋር ነው የምናስቀምጠው ማለት ነው። ሶ እዚህ ጋር አሁን x ስኩዌር ከ3x ስኩዌር ጋር መሰብሰብ ይችላል። ሶ ምን እናደርጋለን? ሲምፕሊ እቺን 3x ስኩዌር ወደዚህ ስናሻግራት ፖዚቲቭ ነበረች ኔጌቲቭ ትሆናለች። ስለዚህ 3x ስኩዌር ሲቀነስ 3x ስኩዌር እኩል ይሆናል እቺ ፖዚቲቭ ዋን ወደዚህ ስትሻገር ስንት ሆናለች? ኔጌቲቭ ዋን ነው የምትሆነው። ስለዚህ እዚህ ጋር 7x አለ፣ እዚህ ጋር -6 አለ።
እቺ ስትሻገር ኔጌቲቭ 1 ስለሆነች ስንት ይሆናል? ኔጌቲቭ 1 ይሆናል ማለት ነው። ሶ ሲምፕሊ 3x ስኩዌር ሲቀነስ 3x ስኩዌር ስንት ይመጣል? 0 ነው የሚመጣው። ሶ እዚህ ጋር 7x አለ -6 -1 ማለት -7 ነው። ሶ ሲምፕሊ የኤክስን ዋጋ ለመፈለግ ምን አደርጋለሁ? 7ን አሻግረዋለሁ። ለዛ ስንት ይመጣል? 7x እኩል ይሆናል 7 ይሆናል። እቺ ኔጌቲቭ 7 ሲሻገር ፖዚቲቭ 7 ነው የሚሆነው። ሶ 7x ከ7 ጋር እኩል ከሆነ ኤክስን ለማግኘት ኦቨር 7 ሳደርግ 7 በ7 ይጣፋል። 7 ሲካፈል ለ7 ስንት ይመጣል? 1 ይመጣል ማለት ነው። ሶ ፋይናሊ አቃለን ያመጣነው የኤክስ ዋጋ 1 ሆነ። ሶ ይሄ መልስ እዚህ ውስጥ ይገኛል ወይ ብለን ቼክ እናደርጋለን ማለት ነው። ምክንያቱም መልሳችንን ካመጣን በኋላ መልሳችን ሶሉሽን ሴት መሆን የሚችለው ዶሜን ውስጥ ወይም ዩኒቨርስ ውስጥ ኤግዚስት ካደረገ ብቻ ነው። ስለዚህ ይሄ ቁጥር ማለት እዚህ ውስጥ ይገኛል። ምክንያቱም 2/3 ማለት ከአንድ የሚያንስ ነው። ያ ማለት ቁጥር መስመር ላይ ካያችሁ 2/3 ማለት ይሄ ነው። ስለዚህ መልሳችን አንድ ይሄ ነው። ስለዚህ በማን ውስጥ ይጠቃለላል? በዚህ ውስጥ ይጠቃለላል ማለት ነው። ወይም አንድ የሚባለው ቁጥር በምን ውስጥ ይገኛል ማለት ነው? በ2/3 እና በኢንፊኒቲ መካከል ይገኛል። ስለዚህ our final solution set is x እኩል ይሆናል 1 ይሆናል ማለት ነው። ስለዚህ በዚህ ጥያቄ ላይ ስፔሲፊካሊ ደግሞ ሌላ አዲስ ሜቶዶሎጂ አየን ማለት ነው። እዚህ ጋር ማን አለ? ኳድራቲክ ሊኒየር ዲኔት ሰጠን። ከዛ ዶሜኑን ስናወጣ የሶስቱን ኢንተርሴክሽን ፈለግን አስቀመጥን። ከዛ ጥያቄው የተለያዩ የሎጋሪዝም ህጎችን አፕላይ በማድረግ ሰርተነዋል ማለት ነው። ሶ በእንደዚህ አይነት መንገድ የተለያዩ ጥያቄዎችን በመስራት ሎጋሪዝም እና ኤክስፖኔንሻል የምንሰራበትን የመስራት አቅማቸውን ካፓቢሊቲያችንን እያሳደግን እንመጣለን ማለት ነው። ሶ በሚቀጥለው ሴሽናችን ላይ ደግሞ ልክ እንደዚህ ሌላ አይነት ቅርጽና ሌላ አይነት ሜቶዶሎጂ ያላቸውን ጥያቄዎች በሚቀጥለው ሴሽን ላይ ይዤ እመጣለሁ። አብረን እንሰራለን። አመሰግናለሁ።